ቅዱስ ጊዮርጊስና አርባ ምንጭ ጨርቃጨርቅ ለዋንጫ የተናነቁበት ዓመት። በውድድር ዓመቱ የመጨረሻው ጨዋታ ዕለት ቅዱስ ጊዮርጊስ ማሸነፍን ብቻ ድሎ አድርጎ ወደ ሜዳ ገባ። አርባ ምንጭ በሜዳው ከትራንስ ጋር የሚያደርገውን ጨዋታ ማሸነፉ ሳይታለም የተፈታ ነበር። አዲስ አበባ ላይ የጊዮርጊስ ተጋጣሚ የኢትዮጵያ ቡና ነው። ቡናዎች የከተማ ተቀናቃኛቸው ቅዱስ ጊዮርጊስን ዋንጫ ማስጣልን የሞት ሽረት ጉዳይ አድርገው ወደ ሜዳ ገብተዋል። ትንቅንቅ። ቡና ዓመቱን ሙሉ እንደዚያን ዕለት ተጫውቶ አያውቅም። ለዋንጫ የሚጫወት ነበር የሚመስለው። ቅዱስ ጊዮርጊስና ቡና እንደተናነቁ 1-1 በሆነ ውጤት 90 ደቂቃ ሞላ። አርባ ምንጭ ላይ አርባ ምንጭ ጨርቃጨርቅ እንደተጠበቀው ትራንስን 3-1 አሸነፈ። በዚህ ውጤት መሠረት አርባ ምንጭ ጨርቃጨርቅ የዓመቱ የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሊሆን ነው። የቅዱስ ጊዮርጊስና የኢትዮጵያ ቡና ጨዋታ ሊጠናቀቅ የቀሩት የባከኑ ደቂቃዎች ብቻ ናቸው። 91 92 93ኛው ደቂቃ ግን ዝም ብሎ አላለፈም። የመጨረሻዎቹ ጭማሪ ሰዓት ላይ ከመሃል የመጣ ኳስ ነው። ሊያልቅ ምናልባት 1 ደቂቃ አይሞላም። ዳዊት በግራ በኩል ይዞ ሄደ። የመጀመሪያውን ሰው ስላይድ ሲገባበት ዘሎት አለፈ ኳሷን ይዞ። ሁለተኛውን ሰው አለፈ። ሶስተኛውን ማይነስ አደረገው። ከዛ ፓስ ሲደረግለት ጌቱ ለኔ ሰጠኝ። መስመር ላይ ነኝ። ይሄን ኳስ ሻሞ ምናምን ማድረግ ከባድ ነው። ከተመለሰ ያልቃል። ግን የሚከተልኝን ልጆች ይዤ ገባው። አንዱ እኔ ኤሪክን ምናምን ብዬ ሳይሆን አንዱ ይዞት ይገባል ብዬ ነው ጥብቅ አረጌ ሰማታው። ይዞት ገባ። ሰዓቱን ሳየው ወደ ዳፉ ነው መጀመሪያ ሄድኩት እኮ ነው። ኤሪክ ቢያመልጣው እንኳን እኔ ነበር ያንን ኳስ ማገኘው። ግን ኤሪክ አገባውና ያንን ኳስ አውጥቼ ጠልዤው ቀጥታ የሄድኩት የቡና ደጋፊ ጋር እንደዚህ ብዬ ስቆጥርባቸው የሀገር ድንጋይ የተወረወረው ያኔ ነው። እጅግ ጣፋጭ ድል ከመራራ ፈተና በኋላ በተለያየ ወቅት የማይደርስብን ጥቃት የለም። በአንድ ወቅት የኮቪድ በሽታ በተስፋፋበት ጊዜ አገራችን ላይ እየቀነሰ በመጣበት ወቅት ድሬዳዋ ላይ ከአዲስ አበባ ቡድን ጋር ስንጫወት በጠቅላላ እንድንሸነፍ ስለሚፈለግ ክለቡን ዋንጫ እንዳያገኝ አንዱ ምክንያት ያው አጥቂ መስመርህን ጠንካራ የሆነውን በብዙ ጎል የሚመራውን በሙሉ ማቆም ነበረ። ስለዚህ ኮቪድ ተመርምረው አጥቂው መስመር በጠቅላላ አሰልጣኙ ተይዟል፣ እንዳይጫወቱ ተደረገ። በወጣቶችና ከዛ ደግሞ አንድ የተረፈን አጥቂ ነበረ ታሞ አዲስ አበባ የመጣ እሱ ኮቪድ የለውም ነበር። እስቲ ድረስና እርዳን ብለነው ልክ እዛ ሲገባ እንደ አንተ የት ነበር እስካሁን ብለው አንተም ኮቪድ አለብህ ተባለ። ስለዚህ 11 ልጅ ከጊዮርጊስ ኮቪድ ይዞታል ተብሎ በማግስቱ ጨዋታ እንዳይጫወቱ ሲታገቱ በኢትዮጵያ ቴሌቪዥን ደግሞ በጠቅላላው በአገሪቷ ውስጥ 13 ሰው ብቻ ነበር ኮቪድ የያዘው። ድሬዳዋ ላይ ደግሞ አንድ ሰው ነው ኮቪድ ተይዟል ተብሎ በመንግስት የተገለጸው። እንዴት 11 ሰው ከጊዮርጊስ ይሆናል? ሌላ ጋር ሄደን እንመርመር ስንል አይ በፍጹም አሉ። እኛ ግን ተመረመር አለባቸው የተባለ ያሉት በሙሉ የለባቸውም ነበር። 1-0 እየተመራን ባለቀ ሰዓት አግብተን 3-1 አሸነፍንና
ኮሮና አለባቸው የተባሉ ልጆች መልበሻ ክፍል ውስጥ መጥተው እየተላቀስን በቃ በጣም ያደረግነው ደስታ ያ ነገር ደግሞ በችግር ውስጥ ጊዮርጊስ ማሸነፍ የተለመደ ነው፣ ባህል ነው እና ያ ችግር ነበር። 11 ልጅ እንኳን በስንት መከራ ነው የሞላልን እና ያለምንም አጥቂ ነው እንትን ያልነው። ጉዳት ላይ የነበረው አዲስ ግደይ ነው 90 ደቂቃ ምንም ጨዋታ ተጫውተው ያውቅም እስከዛን ሰዓት ድረስ። እሱ ከጉዳቱ መጣ፣ ገባ፣ ጎላ ገባ፣ ሪጎሪ ያስገኘልን እና የነበረው ተነሳሽነት በጣም ይገርም ነበር እና ሁሉም ልጆች ላይ የተላቀስን ኮሮና የተያዙትን መተው መልበሻ ክፍል የነበረው ጭፈራ በጣም ደስ ይል ነበርና ያ ጨዋታ የአሸናፊነት ስነ ልቦና እንድንላበስ እና ህብረታችን ምን ያህል እንደሆነ ምን ያህል ጠንካራ እንደሆነ እኛን ሊጎዱ ብሎ የሚያስቡ ሰዎች ካሉ ምን ያህል ህብረትና ምን ያህል በህብረት ሆነን ማሸነፍ እንደምንችል ያረጋገጥንበት ጨዋታ ነው። Agoro up against Daniel Cheshome. Here he comes, the Togolese forward. Agoro! Goal number 10 of the campaign for Ismail Agoro.